ኦኬ ሰላም እንዴት ናችሁ? ዛሬ አንዱ የሞኖፖሊ ማርኬት አሳምፕሽን የሆነውን ፕራይስ ዲስክሪሚኔሽን ምንድነው የሚለውን ቶፒክ እናያለን ማለት ነው። ሶ ፕራይስ ዲስክሪሚኔሽን is one assumption of monopoly market, of course. So what is price discrimination is basic point which will be discussed in today's video. Okay, price discrimination simply imposing or the charging of the different prices in the same product without justification of any cost difference is called price discrimination or charging of different price in the same product without justification of any cost difference is called price discrimination. All price difference is not price discrimination, but all price difference is not price discrimination ነው ማለት ነው። ስለዚህ ምን ማለት ነው? ፕራይስ ዲስክሪሚኔሽን አንድ ሞኖፖሊ ፊርም ተመሳሳይ ፕሮዳክትን በተለየ ዋጋ ሲሸጥ ወይ ተመሳሳይ ሰርቪስ ላይ የተለየ ዋጋ ቻርጅ ሲያደርግ በኢኮኖሚክ ኮንሴፕት ፕራይስ ዲስክሪሚኔሽን ይባላል። imposing or the charging of the different price the same product without justification of any cost difference ማለት ምን ላይ ዲፔንድ ሆነ ነው ተመሳሳይ ፕሮዳክት በተለየ ዋጋ ቻርጅ የሚያደርገው? ሶስት ነገሮች ላይ ነው። በፍጹም ኮስት ላይ ሳይሆን ሶስት ነገሮች ላይ ዲፔንድ ሆኖ ተመሳሳይ ፕሮዳክት በተለየ ዋጋ ሲሸጥ ፕራይስ ዲስክሪሚኔሽን እንለዋለን። የመጀመሪያው based on reservation price of customer ማለት ነው። based on reservation price of customer። ሁለተኛው based on quantity of purchase። ሶስተኛው based on different market። ሶ ዋይ ከስተመሮች የማክፈል አቅማቸው ላይ፣ ዋይ ከስተመሮች የሚገዙት ኳንቲቲ ብዛት ላይ፣ ዋይ ደግሞ ዲፈረንት ፕሮዳክት የምንሸጥበት የተለየ ገበያ ላይ ዲፔንድ ሆነን ተመሳሳይ ፕሮዳክትን በተለየ ዋጋ ስንሸጥ ፕራይስ ዲስክሪሚኔሽን እንለዋለን ማለት ነው። therefore generalize ስናደርገው price discrimination simply imposing or the charging of the different prices based on reservation price of the customer or based on quantity of purchase or based on different market is called price discrimination, but all price difference is not price discrimination. ሁሉ የዋጋ ልዩነት ግን price discrimination ልንለው አንችልም ማለት ነው። ስለዚህ አንድ ባለሱቅ የሆነ ኮስት ላይ ዲፔንድ ሆኖ አንድ ፕሮዳክት በተለየ ዋጋ ቢሸጥ ይሄ ፕራይስ ዲስክሪሚኔሽን ሊሆን አይችልም። ኮስት ላይ በፍጹም የተመሰረተ መሆን የለበትም። ፕራይስ ዲስክሪሚኔሽን የሶስት ነገሮች ላይ ውጪ ከሆነ ኮስት ላይ ከሆነ ዲፔንድ የሚሆነው በፍጹም ፕራይስ ዲስክሪሚኔሽን ሊሆን አይችልም ማለት ነው። ስለዚህ ወይ ሪዘርቬሽን ፕራይስ ላይ ወይ ደግሞ ኳንቲቲ ኦፍ ፐርቼዝ ላይ ወይ ደግሞ ማርኬት ላይ ዲፔንድ ሆነን ተመሳሳይ ፕሮዳክት በተለየ ዋጋ ስንሸጥ ፕራይስ ዲስክሪሚኔሽን እንለዋለን ማለት ነው። ስለዚህ ፕራይስ ዲስክሪሚኔሽንን ኤክሰርሳይዝ ለማድረግ ሶስት ፕሪ ኮንዲሽኖች አሉ። there are three necessary conditions for the price discrimination. The first one is there should be effective separation of market. Therefore አንድ ማርኬት ከሌላኛው ማርኬት ኢፌክቲቭሊ ሰፓሬት ማድረግ መቻል አለበት። ሰፓሬት ማድረግ ማንችለው ከሆነ ተመሳሳይ ፕሮዳክትን በተለየ ዋጋ ልንሸጠው አንችልም ማለት ነው። therefore the first necessary condition to exercise price discrimination is there should be effective separation of market. okay, እንዴት ማርኬትን ሰፓሬት ልናደርገው እንችላለን? based on geographical location ዲፔንደንት ማርኬትን ክላሲፋይ ልናደርገው እንችላለን። ላይክ ዶሜስቲክ ማርኬት፣ ኢንተርናሽናል ማርኬት ብለን ክላሲፋይ ልናደርገው እንችላለን፣ ሰፓሬት ማድረግ እንችላለን ማለት ነው። ሁለተኛው ፕራይስ ኢላስቲክ ዲማንድ ሹድ ቢ ዲፈረንት መሆን አለበት። ፕራይስ ኢላስቲክ ዲማንድ ሹድ ቢ ዲፈረንት ምን ማለት ነው? ፕራይስ ኢላስቲክ ዲማንድ ሹድ ቢ ዲፈረንት መሆን አለበት ሲባል ኢኒች ሳብ ማርኬት ላይ የተለየ መሆን አለበት ሲባል ምን ማለት ነው? ኮንሱመሮች ወይ ደግሞ ካስተመሮች የሚፈልጉት ፍላጎታቸው የተለየ መሆን አለበት። ኮንሱመሮች ወይ ደግሞ ገዢዎች የሚፈልጉት ነገር ተመሳሳይ ከሆነ ተመሳሳይ ፕሮዳክትን በተለየ ዋጋ ልንሸጥ አንችልም። ስለዚህ ተመሳሳይ ፕሮዳክት ላይ የተለየ ዋጋ ቻርጅ ማድረግ የምንችለው ገዢዎች የሚፈልጉት ፍላጎት የተለየ ከሆነ ነው። this reason can say that the second necessary condition to exercise the price discrimination is price elastic demand should be different. okay, price elastic demand should be different መሆን አለበት ማለት ዲፈረንት ከሆነ ተመሳሳይ ፕሮዳክትን በተለየ ዋጋ መሸጥ እንችላለን ማለት ነው። ሶስተኛው ማርኬት ሹድ ቢ ኢምፐርፌክት መሆን አለበት። ማርኬት ሹድ ቢ ኢምፐርፌክት ማለት ምን ማለት ነው? ከአራቱ ማርኬት ስትራክቸሮች ውስጥ ሶስቱ ኢምፐርፌክት ናቸው አይደል? አንዱ ፐርፌክት ነው። ስለዚህ ፐርፌክት ማርኬት ላይ ከሆነ ፊርሞች እንደፈለጉ ፕራይስን መጨመር መቀነስም አይችሉም። ካልቻሉ ደግሞ ተመሳሳይ ፕሮዳክትን በተለየ ዋጋ መሸጥ አይችሉም ማለት ነው። ስለዚህ ፐርፌክት ማርኬት ከሆነ ግን ፊርማው እንደፈለገ ፕራይስን የመጨመር የመቀነስን ፓወር ስላለው ወይ ስልጣን ስላለው ወይ ደግሞ ስለሚችል
ተመሳሳይ ፕሮዳክት በተለየ ዋጋ መሸጥ ይችላል ማለት። ስለዚህ ማርኬቱ ግዴታ ምን መሆን አለበት ማለት ኢምፐርፌክትሊ ኮምፒቲቲቭ ማርኬት ከሆነ ብቻ ፕራይስን ምን ማድረግ እንችል ተመሳሳይ ፕሮዳክትን በተለየ ዋጋ መሸጥ እንችላል ማለት ነው። this is reason there should be market should be imperfectly competitive market መሆን አለበት ማለት ነው። ሌላኛው types of price discrimination ነው። ሶስት አይነት ፕራይስ ዲስክሪሚኔሽኖች አሉ። የመጀመሪያው ፈርስት ዲግሪ የምንለው ነው። ሁለተኛው ሰከንድ ዲግሪ የምንለው ነው። ሶስተኛው ሰርድ ዲግሪ ፕራይስ ዲስክሪሚኔሽን የሚባል ፕራይስ ዲስክሪሚኔሽኖች ናቸው ማለት ነው። ስለዚህ ፈርስት ዲግሪ ፕራይስ ዲስክሪሚኔሽን የምንለው ምን አይነት ፕራይስ ዲስክሪሚኔሽን ነው? it is simply imposing or the charging of the different prices based on reservation price of the customer, based on willingness of the customer, based on ability to pay of the customer is called ፈርስት ዲግሪ ፕራይስ ዲስክሪሚኔሽን ነው። የከስተመሮች የማክፈል አቅም ላይ ዲፔንድ ሆነን ተመሳሳይ ፕሮዳክትን በተለየ ዋጋ መሸጥ ከሆነ ዜን የከስተመሮች የማግዛት ፍላጎቶች ላይ ዲፔንድ ሆነን ተመሳሳይ ፕሮዳክት በተለየ ዋጋ መሸጥ ከሆነ ይሄ ፈርስት ዲግሪ ፕራይስ ዲስክሪሚኔሽን ይሏል። ፈርስት ዲግሪ ፕራይስ ዲስክሪሚኔሽን ሌላ ስሙ ፐርፌክት ፕራይስ ዲስክሪሚኔሽን ይሏል። you can say that first degree price discrimination is perfect price discrimination. okay, perfect price discrimination እንለዋለን ማለት ነው። therefore example of first degree price discrimination example ኮንሰርት ገባችሁ የምታውቁ ከሆነ ኮንሰርት ኢቨንትን ኦርጋናይዝ የሚያደርጉ ድርጅቶች ክላስን ወደ ሁለት ክላሲፋይ ያደርጋሉ። ቪአይፒ ክላስ እና አዘር ክላስ ብሎ ክላሲፋይ ያደርጋሉ። ቪአይፒ ክላስ እና አዘር ክላስ የሚገቡ ሰዎች ተመሳሳይ ዋጋ ይከፍሉ አይደል? አንድ ሊትር ውሃ ቪአይፒ ክላስ እና አዘር ክላስ ብናይ የተለየ ዋጋ ነው የሚሆነው፣ ግን ፕሮዳክቱ ምንድነው? ተመሳሳይ ነው ማለት ነው። ቪአይፒ ክላስ ምናልባት ቪአይፒ ክላስ የሚገቡ ሰዎች 100 ከፍሎ ሊሆን ይችላል አንድ ሊትር ነው የሚጠቀሙት። አዘር ክላስ የሚገቡ ሰዎች ደግሞ 25 እስከ 30 ብር ወይ 50 ብር እስከዛ ቀንሶ ሊጠቀሙ ይችላሉ ማለት ነው። ተመሳሳይ ፕሮዳክት በተለየ ዋጋ ቻርጅ ያደረገ ማለት ነው። ምን ላይ ዲፔንድ ነው? የካስተመር የማክፈል አቅም ላይ ወይ ፍላጎታቸው ላይ ወይ ደግሞ የማግዛት አቢሊቲያቸው ላይ ማለት ነው። ነገር ግን ፈርስት ዲግሪ ፕራይስ ዲስክሪሚኔሽን ኤክሰርሳይዝ ማድረግ የፈለገ አንድ ፊርም የመጀመሪያው ስራ መሆን ያለበት ካስተመሮቼ እነማን ናቸው የሚለው ማወቅ አለበት። ካስተመር ካላወቀ ፈርስት ዲግሪ ፕራይስ ዲስክሪሚኔሽን ኤክሰርሳይዝ ማድረግ በፍጹም አይችልም ማለት ነው። ስለዚህ ካስተመር አይደንቲፋይ ካረገ ካስተመሮቼ እነማን ናቸው፣ እነማን ሃይ አቢሊቲ ያላቸው፣ እነማን ሚዲየም አቢሊቲ ያላቸው፣ እነማን ደግሞ ሎወር አቢሊቲ ያላቸው ብሎ ክላሲፋይ ማድረግ መቻል አለበት ማለት ነው። ከዛ ሃይ አቢሊቲ ያለው ፊርም ላይ ወይ ካስተመር ላይ ሃይ ፕራይስ ቻርጅ ያደርገዋል ማለት ነው። ዜን ሚዲየም አቢሊቲ ያለው ካስተመር ላይ ዜን ከንሳይ ሚዲየም ፕራይስ ቻርጅ ያደርገዋል። ሎ አቢሊቲ ያለው ወይ ማክፈል አቅሙ ዝቅተኛ የሆነ ሰው ላይ ደግሞ ዝቅተኛ የሆነ ወይ ደግሞ ትንሽ የሆነ ፕራይስ ቻርጅ ማድረግ ማለት this type of price discrimination is called first degree price discrimination እንለዋለን። ሁለተኛው second degree price discrimination ምንለው price discrimination ነው። ምን አይነት price discrimination ነው? second degree ምንለው is a type of price discrimination imposing or the charging of different prices in the same product based on quantity of purchase. okay, ከስተመሮቻችን ወይ ገዢዎች የሚገዙት ኳንቲቲ ብዛት ላይ ዲፔንድ ሆነን ተመሳሳይ ፕሮዳክት በተለየ ዋጋ የሚሸጠው ከሆነ ወይ ብሪት ከሆነ ይሄ second degree price discrimination ይባላል። second degree price discrimination. What kind of price discrimination is it? It is imposing or the charging of the different price in the same product based on what? Quantity of purchase. okay, quantity of purchase. ማርካቶ ስንሄድ ኤግዛምፕል ማርካቶ ባለሱቆች የሆነ እቃ ማግዛት ስንፈልግ በጅምላ ነው በችርቻሮ ነው የምትገዛው ብሎ ይጠይቁናል። ምን ማለት ነው? በጅምላ በጣም ብዙ የምትገዛ ከሆነ ይቀንስላል ማለት ዋጋው። ዜን የምትገዛው እቃ በጣም ትንሽ ከሆነ ደግሞ ዋጋው ከፍ ይላል ማለት ነው። ይሄ ማለት ምን ማለት ነው? ተመሳሳይ ፕሮዳክትን በተለየ ዋጋ ሸጡ ማለት ነው። ስለዚህ under this price discrimination price and quantity of purchase are always negative ሪሌሽንሺፕ አላቸው። ፕራይስ ከፍ ካለ ኳንቲቲ ኦፍ ፐርቼዝ ይቀንሳል ማለት ነው። ዜን ፕራይስ ዝቅ ካለ ደግሞ ኳንቲቲ ኦፍ ፐርቼዝ ምን ይሆናል? ይቀንሳል። ወይ ደግሞ የምንገዛው እቃ ብዛት ከጨመረ ፕራይስ ይቀንስልናል ማለት ነው። ዜን የምንገዛው ኳንቲቲ ብዛት ትንሽ ከሆነ ደግሞ ፕራይስ ከፍ ይሆናል ማለት ነው። this type of price discrimination is called second degree price discrimination እንለዋል። ሌላ ስሙ second degree price discrimination ምን ይባላል? block pricing እንለዋል። block pricing is another name of second degree price discrimination እንለዋለን። then the last type of price discrimination is third degree price discrimination. okay, third degree it is simply imposing or the charging of what different price in the same product based on different market. okay, different market አንድ ተመሳሳይ ፕሮዳክት በተለየ ገበያ ላይ ወይ የሚሸጥበት ገበያ ልዩነት ላይ ዲፔንድ ሆነን በተለየ ዋጋ ስንሸጥ third degree price discrimination ይባላል። አንድ ኤክስ የሚባል ፕሮዳክት ቢኖር ኤግዛምፕል እኛ ገበያና አሜሪካን ገበያ ላይ አንድ አይነት ፕሮዳክት አንድ አይነት ዋጋ አይኖረውም። እኛ ጋር ምናልባት $2 ከሆነ አሜሪካ ላይ $10 ወይ ደግሞ $8 የሆነ ከፍ ብሎ ሊሆን ይችላል ማለት ግን ፕሮዳክት ምንድነው?
ተመሳሳይ ፕሮዳክት ነው ማለት ነው። አንድ አሜሪካ ላይ የተመረተ ምርት ደግሞ አሜሪካ ላይ ምናልባት $2 ከሆነ ጋር መጥቶ $10 $15 ሊሆን ይችላል ማለት ነው። therefore this type of price discrimination is called third degree እንለዋለን። imposing or charging of different price in the same product based on different market is called third degree price discrimination እንለዋለን። so ይሄ ፕራይስ ዲስክሪሚኔት ኤክሰርሳይዝ ማድረግ የፈለገ አንድ ፊርም ማወቅ ያለበት የትኛው ማርኬት ሃይ ፕራይስ ቻርጅ ማድረግ ይችላል የሚለው ማወቅ ይችላል። ካስተመሮችን ግን ማወቅ አይችልም ማለት ነው። ቢኮዝ ኤክስቼንጅ ሬት ላይ ዲፔንድ ሆኖ ሃይ ኤክስቼንጅ ሬት ያለው ወይ ደግሞ ሃይ ከረንሲ ያለው ሀገር ላይ ሃይ ፕራይስ እንደሚመጣ ማወቅ ወይ ዲተርሚን ማድረግ ይችላል ማለት ነው። therefore this type of price discrimination is called third degree. What's another name of third degree price discrimination? Imposing it is what multi market price discrimination እንለዋለን። multi market ፕራይስ ዲስክሪሚኔሽን እንለዋለን ማለት ነው። ስለዚህ ጀነራላይዝ ስናደርገው ስንት አይነት ፕራይስ ዲስክሪሚኔሽኖች አሉ? 3 ማን ይባላሉ? ፈርስት ዲግሪ፣ ሰከንድ ዲግሪ፣ ሰርድ ዲግሪ ይባላሉ። ፈርስት ዲግሪ ምን ማለት ነው? ምን አይነት ፕራይስ ዲስክሪሚኔሽን ነው? ኢት ኢዝ ሲምፕሊ ኢምፖዚንግ ኦር ቻርጂንግ ኦፍ ዘ ዲፈረንት ፕራይስ based on reservation price of customer. Okay. Second degree, it is type of price discrimination imposing or exercising on based on quantity of purchase is called second degree. And imposing third degree, it is simply a type of price discrimination which is imposing or the charging of the different prices of the same product based on different market is called third degree price discrimination እንለዋለን ማለት ነው። So this is all about price discrimination. If do you have any question, any suggestion, any comment, please put your comment and your question, your suggestion on comment section. Thank you very much.